ፍጡር ታመልካላችሁ ወይስ አታመልኩም? ሰው ታመልካላችሁ ወይስ አታመልኩም ብለን ጥያቄ ስናቀርብላቸው አናመልክም ይላሉ። ኢየሱስ ሰው ነው፣ እየተመለከ ነው ያለው፣ የሚመለክ ፍጡር ነው። እንደገና ደግሞ ሰውነቱ ይመለካል፣ እንደገና ደግሞ ፍጡር ነው ይሏል። ራሱ መለኮት ስላለው መለኮት እንትጋል መለኮት ምንድን ነው የሚያሻርከው? ተው ሌላ በሌላ አደብሉብኝ እያለ እየተናገረ በአንድ ወቅት ድንግል ማርያም ማህፀን ውስጥ ያለውን ሩቅ ብእሲ ወይም ደግሞ ያለ ዘራ ብእሲ የተፈጠረውን አንድ ሰው እንደገና ከራሱ ጋር አንድ አድርጎ እያስመለከ ከሆነ ቁማር ነው የሚሆነው፣ ድራማ ነው የሚሆነው፣ ተውኔት ነው የሚሆነው። ራሱ አይሆንም፣ የሚሆን ነገር አይደለም ራሱ እና የተቆረጠው የተበላው ምናምን አይደለም ራሱ። ወደ አፍ የሚገባ ሁሉ ወደ ዳር ይወጣል ማቴዎስ ወንጌል 15 ላይ። ስለዚህ ኢየሱስ ሰውነቱ እያደገ የሚመጣው ነገር ይመለካል ወይ? ለምሳሌ እሱ ቆሎ የሚበላ ከሆነ ቆሎ የሚበላው ነገር ገብቶ ይመለካል ወይ ነው ጥያቄው። አዎ ካሉን የሚገርም ነገር ነው። ምን ነው እኔን ድንች ባረገኝ እላለሁ ራሱ። እኔ ድንች ሆኜ ኢየሱስ በልቶኝ ሰውነት ሲሆነው ያኔ ይመለካለሁ ማለት ነው። ያስባችሁታል በዚህ መልኩ። ከዛ በኋላ ደግሞ የተመለከው ሲመለክ የነበረው ደግሞ በኋላ ላይ በአንድ ወቅት ይከሳል፣ አየር ይሆናል ራሱ። በአንድ ወቅት ደግሞ አውትፑት ይሆናል አይደለ? በአውትፑት እየሆነ ይመጣል ራሱ ማለት ነው። ሲሰዳዳ ወይ ደግሞ ሽንት ቤት ሄደውን ሲሸናው ያ የተሸናው ነገር ሰውነት ውስጥ እስካለ ድረስ ይመለክ ነበር ወይ ማለት ነው። እና እንደ አይነት ነገር የተገረዘውን ጨምረህበት እንግዲህ አስበው። በስምንተኛው ቀን ተገረዘ አለ። የተገረዘው ሸለፈት በአንድ ወቅት የእሱ አካል ከሆነ አምልኮ የሚቀበል ከሆነ በአንድ ወቅት ሸለፈቱ ተመልኮ ነበር ማለት ነው። እና ሶሪ ለተፈጠረው የቋንቋ አጠቃቀም ምናልባት ሰውን የሚጎዳ ስሜት የሚጎዳ ነገር ከሆነ ይቅርታ ጠይቃለሁ። ግን አዝናለሁ እንደዚህ ፍጡር ይመለካል ተብሎ አይን ያፈጠጠና ጥርስ ያስገጠጠ እውነታው ነው ሲገኝ ማለት ነው። አዎ ፍጡር ነው፣ ፍጡርነቱም ይመለካል መለኮት ስለተዋህደው። እንዲህ በቃ እንዲህ አሁን ፍጥጥ ብሎ መጥቷል። አሁን ያጀማ ድሮ እንደዛ አይሉም። አይ እኛ ፍጡር አናመልክም፣ ሰው አናመልክም ምናምን ይላሉ። ፕሮቴስታንት ደግሞ እንደ አቅሚቲ አይ እኛ የምናመልከው ኢየሱስ ሰውነቱን ሳይሆን አምላክነቱን ነው፣ ውስጡ ያለው መለኮት ነው ይላሉ። አሃ ኢየሱስ ሁለት ነው ማለት ነው። አንድ የሚመለክ አንድ የማይመለክ ሁለት ሊሆን ነው እንደዛ ከሆነ። ስለዚህ አያስኬድም፣ አያዋጣም። ራሱ ጠቅልል ብላችሁ ወደ ኢስላም ኑ። በአምላክነቱ ላይ ሰውነት የሌለበትን፣ በጥበቃው ላይ እንቅልፍ የሌለበትን፣ በኃያልነቱ ላይ ድካም የሌለበትን፣ ራሱ በጌትነቱ ላይ ባርነት የሌለበት የማያምታታ አንዴ ባሪያ ነው፣ አንዴ ጌታ ነው፣ አንዴ የሚሞት ነው፣ አንዴ የማይሞት ነው፣ አንዴ የሚተኛ ነው፣ የማይተኛ ነው እያላችሁ ከምትወዛገቡ ኑ ወደ ኢስላም። ትንቢተ ኢሳይያስ ምዕራፍ 42 ቁጥር 5 እና 6 ላይ እኔ እጠብቀዋለሁ አለ። ሰማይና ምድርን የፈጠረው አምላክ እጠብቀሃለሁ አለው። ማንን? መሲሁን ኢየሱስን። እጠብቀሃለሁ። ለምንድን ነው የምጠብቀው ሲባል ኢየሱስ ሲተኛ የሚጠብቀው የነበረው አንድ አምላክ አለ። እስራኤል የሚጠብቅ አይተኛም አያንቀላፋም የተባለው አንድ አምላክ አለ። የአንድ አምላክ የኢየሱስ አምላክ ኢየሱስን ሲተኛና ሲያንቀላፋ ሲጠብቀው የነበረው ነው። ራሱ በጥበቃው ላይ እንቅልፍ የሌለበት ነው። ያንን እንድታመልኩ ነው። ኢየሱስ ሲያመልከው የነበረውን አምላክ እንድታመልኩ ነው ጥሪያችን ማለት ነው። እና ይህን ይመስላል።